ለመሰላችሁ ባገኘነውና ባጣነው ጉዳይ ላይ ከሆነ ምን መሰረተው ደስታችንን ያ በጣም ጊዜያዊ ነው የሚሆነው። ታይቶ ጧት ማታ ላይ የለም ያ ደስታ። ዛሬ ተደስተ ፈንጥዘ ነገ ግን ዲፕረስድ ነክ። ለዛ እኮ ነው ወገኖቼ የሆነ ነገር ጌታን ለምነነው ጠይቀነው ከሰጠን በኋላ እሱን እርግፍ አርገን ትተን ሌላ ፍለጋ ላይ ስንዳክር የምንገኘው። ነፍሳችን ያን በቃ ዲፔንድ ያደረገው በውጫዊ ቁስ ነገር ላይ ስለሆነ ይሄ ቢሆንልኝ ስራ ባገኝ የተሻለ ስራ ባገኝ ይሄን ያህል ሚሊዮን ብር እጄ ቢገባ ይሄን ያህል ሺህ ብር ባተርፍ ባገባ ልጅ በወልድ you name it የሰው ልጅ ፍላጎት ኒድ በመድር ላይ ማለቂያ የለውም። ደስታህ በዚህ ላይ ደስታሽ በዚህ ላይ የተመሰረተ ከሆነ trust me ይው ጧት ላይ ታይታ እንደምትጠፋ እንደዛሽ ጤዛ ነው የምትሆነው። ዘላቂ አይደለም እንደዛ አይነት ደስታ። በእንደዛ አይነት ደስታ ላይ የተመሰረታችሁ ህይወታችሁን የመሰረታችሁ ካላችሁ ዛሬ ቆም ብላችሁ አስቡ። እውነቴን ነው የምላችሁ ያ ደስታ ወዲያው የሚጠፋ ነው። ብዙ የሚጠቅም አይደለም። ለጊዜው ነው ስሜታችንን የሚኮረኩረው የሚያነቃቃው። ግፋቢል የሆነ ሆርሞን የደስታ ሆርሞን ነው ሰውነታችን ውስጥ የሚለቀው። ከዛ ያው ሰውነታችን ደግሞ ያው ኔቸርን ተከትሎ ፍሎ ስለሚያደርግ ወደ ኦሪጂናል ቦታ ይመለሳል። ሆርሞኑም ቦታውን ይይዛል ከጥቂት ጊዜ በኋላ። ስለዚህ ያው ያንተ ሆርሞን ከፍ ማለትና ዝቅ ማለት አይደለም። በክርስቶስ ላይ የተመሰረተ ደስታ ነው ቁም ነገሩ። አሜን ሃሌሉያ። አንተ ከናቹራል